የሆነ ነገር ሆነ ብለሽ ከቤታችን ራሱ አልቀበልም ጌታ ምስክሬ እኔ ራሱ ታግሻለሁ አይደለም መሲ እኔ ብዙ የታገሰ ልብ ስብስበት መመለሻ ያለው ይባላል ከቤኒ ጋር ሄደን ነበር እኔ ካንቺ ጋር ራሱ ሰለቸኝ የምር የሺ እኔ ካንቺ ጋር ሰለቸኝ አይለምደኝ እውነት በቃ በእናትህ ኖ እኔ በቃኝ ከሷ ጋር እኔ ከሷ ጋር በቃኝ አይደለም ሆዷ ላይ ልጅ ይዛለች እኮ ለምንድን እኔ ምን ላርቅ እኔ አላሳዝንሽም በቃ እንደዛ የእርጅናው ስሜት እኔ ባንቺ ተቀይመም አይደለም በቃ አስተሳሰብሽ ጠባብ ነው በቃ አይደለም እሺ ልቀቅኝሽ አሁን ልቀቅኝና ላውራ አስተሳሰብሽ ጠባብ ነው በቃ ቢታምኝም ባታምኝም ማንም ከፈለገ እንደፈለገ ይብለኝ በቃ ችግር የለብኝም ግን አንቺ ምንም መቼም ማታስቢ መቼም በቃ ማትስተካከይ ሴት ነሽ አንቺ ምክንያቱም አይገባሽም የኔ ጭንቅ አይገባሽም እኔ በየቀኑ ምግብ ቤት በልቼ አላቅም ምግብ ራሱ መብላ አፕታይት የለኝም ያንዳንዱ ነገር ሲያስጨንቀኝ ከመቼ ይሄ ያልፋል ፕሮግራሙ ያልፋል ሰርጋችን በሰላም ያልፋል ያንዳንዱ ነገር አቃለው እኮ ይገባኛል እሺ ሰላም ኦሞ ፋሚሊ ሁላችሁም እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሳንቱ እናንተ ጋር እንዴት እየሄደ ነው እኔ ጋር አሪፍ ነው እንግዲህ ዛሬ እኔ የመጣሁት ከትላንት ወዲያ የተፈጠሩ ብዙ ነገሮች አሉ እነዛንም ስልክ ተደውሎ ተነግሮኝ ምንድነው የሚለውን ነገር ለመስማትና እርቅ ለመፍጠር መጥቻለሁ ያው እኔ ነገሩን ከየሺ አይደለም የሚሰማሁት ከባርች ነው ባርች ደውሎ ነው የነገረኝ ሲነግረኝ ምንም ማቀው ነገር ሳይኖር እኔ ህፃኑን ልጅ ይዤ ገጠር ሄጄ ስመለስ ቤቴ ባዶ ነው የለችም ስልክ ስደውል አታነሳም ምን እንደተፈጠረ አልገባኝም ብሎ ጠየቀኝና እኔም ደግሞ ስላላወቅኩኝ እኔ ምንም ማቀው ነገር የለም አልገባኝም እኔም ምንም ማቀው ነገር የለም የሺ የለችም የት ሄዳ ነው ምናምን ስለው ጊዜ ስልክ ስደውል አታነሳም ስልኪን ከአንድም ከ10 ጊዜ በላይ ነው የደወልኩት አታነሳም ቤት ስመጣ ቤቱ ባዶ ነው ብቻውን ነው ያደረው እኔ ገጠር ሄጄ እስከመጣ ድረስ አለኝና እኔ ደግሞ ለየሺ ደወልኩላት ለየሺ ደውዬላት አክስቴ ቤት መጥቻለሁ ባርችኔን በሌላ ሴት ቀይሮኛል ስለዚህ እኔ ከዚህ በኋላ ልጄንም አክስቴ ካሳደገችልኝ ታሳድገኝ አለበለዚያ ጎዳና ላይ ወጣለሁ ምናምን አለች አልገባኝም ነገሩ ሙሉ በሙሉ ምንም የገባኝ ነገር የለም እሷ የምታወራው ሌላ ነገር ነው ጭራሽ እሱ ደግሞ የሚያውቀው ነገር የለም ሁሌ ችግር ይፈጠራል ሁሌ ገና ደስታ እንዲህ ሳይመጣ ችግር ይፈጠራል ለምን ነባላቅም ለኔም ባይገባኝም ወይ ፈጣሪን መጸለይ አቁሞ ከሆነ ፈጣሪ እንዲጸልዩ ነግራቸዋለሁ ሁሉ ጊዜ በእነሱ ምክንያት ሲገባ ሲደወልልኝ እንደዚህ ያም ይሄም እየደወለ የሺና ባርች እኮ እንደዚህ ሆነ የሺ እንደዚህ ሆነች ባርች እንደዚህ ሆነ እየተባባሉ ሁሉ ጊዜ ሲደውሉ እኔ ራሱ ሰለቸኝ እግዚአብሔር በጣም ነው የሰለቸኝ በራሴ በጣም ሰልችቶኛል የምር የራሴን ህይወት ራሱ ማስተካከል የከበደኝ ሴትዮ የነሱን ህይወት አስተካክላለሁ እያልኩኝ የራሴን መንገድ እየረሳውኝና ባርች ደውሎ እስቲ ካገኘሻት ደውይልኝ ልትመጣ ከቻለች ብሎኝ እሷን ጠርቻታለሁ እሱንም ጠርቻለሁ ቀድሜ ግን እሷን ነው የጠራሁት ምክንያቱም ነገሩን እኔ ስላልተረዳውኝ ምን እንደሆነ ስለማላቅ ስላልገባኝ እሷን ጠርቻታለሁ ጠርቻት ነገሩን በትክክል ከነገረችኝ አሳማኝ ከሆነ እሱ የበደላት ከሆነ ይቅርታ እንዲጠይቃት እሷም የበደለችው ከሆነ ይቅርታ እንድትጠይቀው አደርጋለሁ ግን ሁሉ ጊዜ የነሱ ልጅነታቸውን አልጨረሱም መሰለኝ ሲመስለኝ ማለት ነው ትዳር ፍቅር የሚባለው ነገር እንደዛ እንዳይደለ እኔ ያው ከብዙ ሰዎች አይቻለሁ ተምሬያለሁኝ ግን የነሱ ነገር በጣም ይሰለቻል በየጊዜው በየሰዓቱ በጣም ነው የሚሰለቸው እና በጣም ስለሰለቸኝ ዛሬ ለነሱም በቃ ገደብ ብሰጣቸው ደስተኛ ነኝ የምሬን ነው በየጊዜው እሱም ሆነ እሷ እንደዚህ ያደረገኝ ብሎ ባይደውሉልኝ ሁላ ደስተኛ ነኝ ሰላማቸውን ምን እንደሚያጠፋ ባላቅም ቤታቸው ውስጥ ምን አይነት መንፈስ ገብቶ እንደሆነ ባላቅም በቃ መንፈስ ቤታቸው ውስጥ ከገባ በጸሎት ማሸነፍ ነው አንዱ ላይ መንፈስ ካለ እሱ ላይ መንፈስ ካለ እሷ ጸልያ ነገሩን መፍታት እሷ ላይ መንፈስ ካለ ደግሞ እሱ ጸልዮ መፍታት ግን እርስ በርስ ከነሱም አልፎ ህዝቡን ነው የሚያስጨንቁት የነሱ ነገር ህዝቡን ነው የሚያስጨንቀው አብዛኞቻችሁ ቀድማችሁ ከባርች ቀድማችሁ ደውላችሁ መሲ የሺኮ እንደዚህ ሆነች ምናምን ያላችሁ ግን እኔ እሷ ሳትነግረኝ እናንተ ነግራችሁኝ ደውዬ መጠየቅ ስለከበደኝ ነው እኔ አንደኛ ጓደኛዋ ነኝ
የቅርብ ጓደኛዋ ነኝ። መሲ እንደዚህ የሆነች ሴት እኔ ቤት መጣች ወይ እኔን እንደዚህ አረገችኝ ብትል እኔ ለሷ እደርስላታለሁ። ያቺ ሴት ማን ምን እንደሆነች በደንብ ከስር ከመሰረቱ አጣርቼ ምን እንደሆነች ምን ፈልጋ እንደመጣች እነግራት ነበር። ግን እሷ ለኔ ሳትደውል ልጅቷን የት ይሁን ቤቷ መታ ይሁን መንገድ ላይ አግኝታት ይሁን ታክሲ ውስጥ ይዛት ይሁን አላቅም፣ ብቻ እሷን ይዛት ባልቼ እኔ ፍቅረኛ ነው ስትል በቃ አመነቻት። ጥል ያው እና ከህዝብ የተደበቀ ነገር የነሱ ህይወት የለም። ህዝብ ጋር ያለን እውነት እሷ አውጥታ አንቺ በሄድሽበት ሰዓት እኔ ከሱ ጋር ነበርኩኝ ምናምን ብላኛለች ብላ እሷ ከቤት መውጣቷ ውጪ ማለቷ እኔ ሳቅ በፊት ሚስት ብታጠፋም ባል ቢያጠፋም ባል ነው ከቤት የሚወጣው እንጂ ሚስት ወጣ እኔ ሰምቼም አይቼም አላቅም። ግን እሷ ከቤት ወጣ እኔን እንደዚህ በድሎኛል፣ ስለዚህ ከዚህ በኋላ እኔ ከሱ ጋር መኖር አልችልም፣ ልጄንም እግዚአብሔር ካለ አሳድጋለሁ ምናምን አይነት ነገር ነው ያወራችሁ። ለኔ አይገባኝም ይሄ። ምክንያቱም እሱን ሳትጠይቅ እኔን ምንም አላወራችኝም። ስልክ ስደውልም አታነሳም ብሎኛል ባርች። እሱን ሳትጠይቅ እቺ ልጅ ማናት ስሟን ይዛ እቺ ልጅ ታውቃታለህ ወይ ብላ ደውላ ብትጠይቀው ገጠር ሆኖ እያለ ራሱ ውስጧ ከተረበሸ እቺ ልጅ ታውቃታለህ ወይ እቺ እኔ ጋር መጣ እኔን እንደዚህ እያለችኝ ነው ብላ ማለት ትችል ነበር። ግን እኔ እንጃ ከሁለቱም ስተት ያለ ይመስለኛልም አይመስለኝም። በሁለት ሐሳቦኛለሁኝ። እንግዲህ እኔ በራሴ ግራ ተጋብቻለሁ። እስቲ እሷ ስትመጣና እሱ ሲመጣ ያለውን ነገር እናያለን። እሷም በዛ ጋር የመጣች ነው፣ እሷ ናት ቀድማ የመጣችው። ተመስገን ነው። ከሷ ሰምቼ ለማውራት እንደውም አሪፍ ነው። መሲኔውት እንዴት ነሽ? ሰላም ነው አለሁልሽ። ሁሉ ሰላም ነው። እንዴት ነሽ? አለሁልሽ። ናፈኩሽ? አልናፈቅሽኝም። ተናድጃለሁ። ለዛ አትናፍቂኝም። የምሬን ነው። ምንድነው የተፈጠረው? ምንድነው ሳላቅ ጾታሽን ቀየርሽ እንዴ? ያ የምሬን ነው። ቁም ነገር እያወራሁኝ ነው። ከቤት በየጊዜው እየወጣሽ ያስጨነቅሽን ነው። እኔ በተለይ በጣም የተጨነቅኩኝ ነው። እኔ እኮ አላስጨነቅሽም። ከቤት ለምንድነው የወጣሽ? ምንድነው የተፈጠረው? ቤቱ እኔ ስመጣ ባዶ ነው ብሎ ባርች ደወለልኝ። እሱ ሲደውልልኝ ደንግጬ ምን እንደተፈጠረ እኔ ስላልሰማሁኝ ህዝብ ነበር ሲደውል የነበረው። አዎ በጣም ተናድጃለሁ። የምሬን ነው። እኔ አላስጨነቅሽም ብዬ ነው። አይ ከመጨነቅ ጋር አይገናኝም። ይሄ ቤት ትቶ እቃ ንብረት ትቶ በቅርብ ነው የገዛችሁት እቃ የሀገር እቃ ቤት ውስጥ ሞልታችሁ ቤት በቁልፍ ብቻ ቆልፈሽ ከቤት ወጥተሽ ጠፍተሽ እሱ ሲመጣ ቤቱ ባዶ ነው። ምንድነው ይሄ? አዎ ልክ ነሽ። በሰዓቱ ንዴት ስለተናደርኩኝ ነው። ምንም አይነት ንዴት ቢኖር ከቤት የሚያስወጣ ንዴት የለም። አስፈላጊ ከሆነ እሱ ሲመጣ ቤቴ እንዳትመጣ ማለት ትችያለሽ። ግን ከቤት ወጥተሽ አንቺ ነሽ ወንድ ወይ እሱ ነው ወንድ? እኔ እኮ ግራ ነው የገባኝ። እግዚአብሔርን ልጅነትሽን አልጨረሽም እንዴ? ንገረኛ። ምንድነው ሁሉ ጊዜ አንድ ነገር ሲፈጠር አንቺ ትደውያለሽ፣ እሱ ይደውላል። ዛሬ ደግሞ እሱ ተናዶ አንቺ ቤት ካለች ቶሎ ብለሽ ላኪያት። ቤት ውስጥ እቃ በቃ ሊጠፋም ይችላል፣ ቤት ውስጥ ያለውን እቃ እኔ ለይቼ ስለማላቅ እያለ ነው። አንዷ መታ እኮ እንደዚህ አስጨነቀችኝ፣ አግኝታኝ ምናምን አዋረችኝ። ከዛ በኋላ እኮ ከቤኒ ጋር ደውለሽ ለኔ አትነግሪኝም? እኔ እጄ አላገኛትም። ማነች ምንድነች? መጀመሪያ አጣርተሻል? የት ታውቂያታለሽ? መንገድ ላይ አንቺ በቃ በዚህ ሂሳብ አንቺና እሱ አመት ራሱ አንድ ላይ መኖር አትችሉም። እንደዚህ ከሆነ ማለት ነው። መንገድ ላይ አንዷ ይዛ ይሄ የሱ ልጅ ነው ብትልሽ አምነሽ ትሄጃለሽ ማለት ነው። አንድ መንገድ ላይ ጎዳና ላይ ወደቀች ሴትም እኔ የሱ ሚስት ነበርኩ ከቤት አባሮኛል ብትልም ከቤት ትወጫለሽ ማለት ነው። ለምንድን ነው እንደ ሕፃን ልጅ የምትሆኚው? ተሳስቻለሁ። የምን መሳሳት ነው? ነው ያረጋኝ። ተሳስቻለሁ። እኔ እኮ ሕፃን ልጅ አይደለሽም እኮ አንቺ። ጠይቀው እኮ ቢኒም እንደዚህ ጠርቶኝ ተቆጣኝ ምናምን። ከዛ በሰዓቱ ልጅቷ የነገረችኝ ነገር በጣም የሚያናድድ ነገር ነው። ካንቺ ጋር የተጣለው ጊዜ ከኔ ጋር እንገናኝ ነበረ ምናምን አልነገረሽም ምናምን አለችኝ። ከዛ ተናደድኩኝ። መጀመሪያ አጣርተሻል እንዴ? እኔ የእናንተ ነገር ሲጀመር በጣም እየሰለቸኝ ነው። በጣም ማለት ነው ከልክ አለፈ። በጣም ከልክ አለፈ። አንቺም ልጅነትሽን አልጨረሽም መሰለኝ። እሱ ትዳር ፈልጎ ህይወት ፈልጎ ብዙ ጊዜ ይቅርታ አድርጎልሻል። ግን አንቺ ምንም ልትታረሚ አልቻልሽም። ለምን እንደሆነ አይገባኝም። ዛሬ ይሄ ላንቺና ለኔ ለሱም የመጨረሻ ነው የሚሆነው። እንደዚህ አይነት ነገር ሁለተኛ መስማት አልፈልግም። እኔ የራሴ የሆነ ህይወት ያለኝ ሴትዮ ነኝ። እኔ ህይወቴን መምራት አቅቶኝ የእናንተን ነገር በሰማው ቁጥር የተጨነኩኝ ነው። ከኔም አልፎ ተርፎ የሺኮ እንደዚህ ሆነ ሲባል ቤትም የተጨነቁብኝ ነው። ለምንድን ነው የማይገባሽ? ሆድሽ ላይ እኮ ልጅ ይዘሻል። ልጅሽን ተቀብሎ ሁሉ ነገርሽን አምኖ የኔም ይሁን የሌላም ይሁን ብሎ አንቺ ስንትና ስንት ነገር በድለሽው እኮ ይቅር ብሎሻል።
ቢበድልሽ ከእሷ ጋር ለምን እንደውም መገናኘት ማውራት አይደለም አንድ ላይ ተኝቶ ብትይጂው ራሱ ምንድነው ብለሽ መጠየቅ አትችይም። ከዚህ በፊት ምንድነው የተባባልነው? አንተ ከሴት ጋር ተኝተህ ባይ ራሱ ከዚህ በኋላ አንተን ሳልጠይቅ አላምንም ብለሽ አልነበረ? ታዲያ ሳትደውይ ምን ሳትይ ለምንድነው ከቤት የወጣሽው? በቃ በሰዓቱ እኔ በጣም ስለተናደድኩኝ ነው። በጣም ይቅርታ፣ አንቺንም ይቅርታ አልሻለሁ። እኔ ምን ያደርግልኛል ያንቺ ይቅርታ? ሁሉ ጊዜ በየቀኑ ዝም ብሎ ይቅርታ ምን ያደርጋል? እኔ እኮ ከዚህ በኋላ አይለምደኝም። እሱን ሁሌም እንደዚህ ነው የምትይው። ሁሌም ያው እሱ እየመጣ ነው ሳካ ቤት ሲሄድ ከቢኒ ጋር ቢኒ ይዞኝ ቤት ሄደን ከዛ የለም ቤት ከዛ ደግሞ ቤትሽ አርፈሽ አትቀመጪም? እሱን አትጠብቂው? ጠብቀን ትተን መጣን ትያለሽ እንዴ? አሁን እየደረሰ ነው። እንደመጣ ይቅርታ ጠይቂው። ሰማሽ አይደል? እንደመጣ ያው እዛ ጋር ያለው እሱ ነው መሰለኝ። እዛ ጋር ከዛ እየመጣ ያለው እንደመጣ ይቅርታ ጠይቂው። ጥፋቱ የሱም ይሁን ያንቺም ይሁን ይቅርታ ጠይቂው። ከቤት አንዴ ወጥተሻል። አንቺ ወንድ በቃ ወንድ እየሆንሽ ነው። ሳልጣራ ነገሩን ምናምን ዝም ብዬ በሰዓቱ ስለተናደድኩኝ ቤቱንም በእርግጥ እሱ በወጣበት ሳይመለስ ትቼ መሄዴ በጣም ጥፋት ነው። በቃ አጥፍቻለሁ፣ ተሳስቻለሁ። እኔ በጣም እየከበደኝ ነው። እውነቴን ነው። እውነት እሱ አንቺ ያለሽ እኔ እየከበደኝ ነው። እሱ ሁሉ ጊዜ እሱን ይቅርታ ስንጠይቅ አይሰለችም? ማንም ሰው ቢሆን እኮ ይሰላቻል። አንድ ቀን በቃ ከህይወቴ ሙሉ በሙሉ ውጪልኝ ሲል ተሳትፊያለሽ። ባርች እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ሰላም ነው? ሰላም ደህና ነህ? እንዴት ነሽ? ደህና ነህ? ምን ሆነሽ ነው ግን? ይቅርታ አድርግልኝ። እሺ አይደለም ምን ሆነሽ ነው? እኔ ምንም በቃ ሰው ተረብሼ ነው ማለት ምንድነው የረበሸሽ? ምን ሆነሽ ነው? ምን አስበሽ ነው? አጠፋው። አዎ ይቅርታ አድርግልኝ። አይደለም እኔ ችግር የለውም። እኔ ይቅርታ ችግር የለብኝም። ግን እየሆንሽ ያለሽው ግን ገብቶሻል? አንቺ ምን እየሆንሽ ነው? እሺ በቃ በሰዓቱ ምን እየሆንሽ ነው? እሺ እኔ እስከምመጣ ድረስ አትጠብቂም? አትታገሽኝም? እንደውም ትንሽም ቢሆን አታስብም? እሺ እስከመቼ ነው? እስከመቼ ነው? እሺ የሚችልሽ? እሺ ተሳስቼ ነው። ኦኬ እስከመቼ ነው? ይቅርታ በየቀኑ ይቅርታ እስከመቼ ነው? አይለምደኝም። እውነት ከዚህ በኋላ ይኸው በሷ ቤት ቃል እገባላለሁ። እውነት አይለምደኝም ከዚህ በኋላ። እውነት ይሄ በጣም ለኔ ጥፋት ነው። ጥፋተኛ ነኝ። አጥፍቻለሁ። ይቅርታ። ቢያንስ አንተ ወተክ ወደ ቤት ሳትመለስ የኔ ብቻ ነው ጭንቁ? እኔ ብቻ ነኝ የሚጨነቀው? እኔ ብቻ ነኝ ክብር ፈላጊው? ኦኬ አንቺ ውርደት ነው ደስ የሚልሽ ማለት ነው? ምንድነው? ምኑን አውቀሽ ምኑን ተረድተሽ ምን ሆነሽ ነው? የት ነው የሄድሽው? ስልኬ ለምን ዘጋሽ? እንደፈለግሽ በቴሌግራም የምትሳደብኝ እኔ ምን አጠፋው? እንደፈለግሽ ለምን ነው የምትሰድብኝ? ምን አጠፋው? እኔ ስልኬን ለምን ዘጋሽ? ተናድጄ ነው። ምን አናደደሽ? ምን ሆነሽ ነው? እኔ ምን ልበል? ግራ ገባኝ እኮ። አንተም እሷም ትደውላላችሁ፣ ግን የምታወሩት ነገር ለኔ አይገባኝም። እሷ ልጅቷ በነገረችን ሰዓት በጣም ተናድጄ ነበረ። ለዛ ነው ማናት እሷ? እኔ እሱ እስኪመጣ ድረስ ነው የታገስኩት። ምን ማናት? ምንድናት? እኔ አላውቃትም። ማንም ትሁን እኔን ባህሪችን ወደዋለሁ ብሎ ማንም ከመጣ ትታኝ መሄድ ነው የእሷ ስራ። ምንድነው የተፈጠረው ብላ መጠየቅ አትችልም? እኔ እኮ ገጠር የትም ሄጄ ታውቂያለሽ፣ አንቺም አንቺ ራሷም ታውቃለች። ከጎዳና ልጆች አንስቼ እያንዳንዱን እኔ ሰውን ለማገዝ ጥረት አደርጋለሁ። እዚህ ቤተ ተበላሽቶ የሰውን ህይወት የኔ ህይወት ተበላሽቶ የሰውን ህይወት ለማስተካከል ጎንበስ ቀና እላለሁ። አንቺ ግን ይቅርታ አድርግልኝ። እሺ በቃ ይሄ ላንቺ የመጨረሻ ይሁን። በቃ ሰማሽ አይደል? ሁለተኛ በውሃ ቀጠነ ብለሽ የሆነ ነገር ሆነ ብለሽ ይቅርታሽን እራሱ አልቀበልም። ጌታ ምስክሬ እኔ ራሱ ታግሻለሁ አይደል? መሲ እኔ ብዙ የታገሰ ልብ ስብስበት መመለሻ ያለውም ይባላል። ከቤኒ ጋር ሄደን ነበር ነው እኔ ካንቺ ጋር ራሱ ሰለች የምር የሺ እኔ ካንቺ ጋር ሰለች አይለምደኝ። እውነት በቃ በእናትህ እኔ በቃኝ ከሷ ጋር እኔ ከሷ ጋር በቃኝ። አይደለም ሆዷ ላይ ልጅ ይዛለች እኮ ለምንድን ነው? እኔ ምን ላድርግ? እኔ አላሳዝንሽም። በቃ እንደዛ የእርጅናው ስሜት ነው። ባንቺ ተቀይመም አይደለም። በቃ አስተሳሰብሽ ጠባብ ነው። በቃ አይደለም። እሺ ልቀቅኝ። አሁን ልቀቅኝና ላውራ። አስተሳሰብሽ ጠባብ ነው። በቃ ብታምኝም ባታምኝም ማንም ከፈለገ እንደፈለገ ይብላኝ። በቃ ችግር የለብኝም። ግን አንቺ ምንም መቼም ማታስቢ መቼም በቃ ማትስተካከይ ሴት ነሽ አንቺ። ምክንያቱም አይገባሽም፣ የኔ ጭንቅ አይገባሽም። እኔ በየቀኑ ምግብ ቤት በልቼ አላውቅም እኮ። ምግብ በራሱ መብላ አፐታይት የለኝም። እያንዳንዱ ነገር ሲያስጨንቀኝ
ከመቼ መቼ ይሄ ያልፋል፣ ፕሮግራሙ ያልፋል፣ ሰርጋችን በሰላም ያልፋል። እያንዳንዱ ነገር አውቃለሁ እኮ ይገባኛል። ተጨነቅ በእናትህ እሺ። በጣም በድላለች፣ በእናትህ ይቅርታ አድርግላት። በድያለሁ። አንተ እንደዚህ ለሰርግ እሱ ለሰርግ የተጨነቀ አንቺ እንደዚህ ታደርጊዋለሽ? በእናትህ ይቅርታ ጠይቀኝ። በእናትህ በቃ ልቀቂኝ። እሺ እግዚአብሔርን በጣም ከፍቶኛል። በእናትህ በቃ እሺ እኔ የምልሽ ቤት ከስንትና ስንት ሺህ ብር አውጥተን የገዛነው ይቃል። በቃ እግዚአብሔር ጠብቋል አይደለ? በቃ ተርፏል። ለማን ጥለሽ ነው ቤት? እስከ መቼ ነው ባገባሽ? ነገ ብንጋባ በምን እንትን ነው እኔ ካንቺ ጋር መኖር የምችለው? ነገ ትተሽ እንደማትጂ በምን ልወቅ? ንገሪኝ። በቃ ወይ በመጽሐፍ ቅዱስ አስምላት። በቃ ከዚህ በኋላ እንዳትወጣ በእናትህ ተረጋጋ። እኔ አልወጣም። በቃ ተረጋጋ። እርግዝናው ሊሆን ይችላል እንደዚህ የሚያደርጋት። ታዲያ እኔ መቼ እኔ አልሰማ አልኳት። እኔ ገምጫጫ አይደለሁም፣ ገገማ አይደለሁም፣ ማልረዳት ሰው አይነት አይደለሁም። ምንም አይነት ነገር ቢሆን እኔ እረዳለሁ። በቃ ወይ የቅናት ስሜት ተሰምቶትም ሊሆን ይችላል። እባክህን ከየትም እኔ ጋር ነኝ እኮ ባርች ተሳሳውኑ ማይሳሳት የለም። በቃ ተናድጃለሁ። ደውዬ አንተም መጠየቅ ሲገባኝ ነገሩን ሳልጣራ ምናምን ቤቱን ትቼ እቃውን ትቼ መሄድ በጣም በቃ ይቅርታ አድርግልኝ፣ ጥፋቴ ነው። እውነት በድያለሁ። በቃ እንደዛ ለሰርጉ ለምንም እያሰብክ አንተ እየተጨነቅ እኔ ደግሞ በአንድ በኩል በዚህ በኩል አንተን ማገዝና እንትን ሲገባኝ እንደዚህ መሆኔ በቃ ጥፋተኛ ነኝ። ይቅርታ፣ እውነት ይቅርታ፣ እውነት አትቀየመኝ። ይቅርታ በቃ እሺ፣ አትጨነቅ። እውነት ይገርመኛል። ጌታ ምስክር፣ እኔ ችግር የለብኝም። እኔ ለህይወትሽ ነው፣ እኔ ለራሴ አይደለም። አንቺ ብትስተካከይ ላንቺ ጥሩ ነው። እኔ ለራሴ አይደለም። አንቺ ብትስተካከይ ላንቺ ጥሩ ነው። ማነች ምንድነች? እኔ እንደውላ እኮ እንደዚህ አግኝታ እንደዚህ ብላኛለች ብለሽ እያንዳንዱን ነገር ብታስረጅኝ አንቺ ስልክ ዘግተሽ ፎቶ ልከሽ እኔ በአካል አግኝቻት ነበር። በቃ ከኔ ጋር የሆነ ሰዓት ካንተ ጋር ተምሬያለሁ ነው የምትለኝ። እንኳን ተማረች አያገባኝም። ወዳለሁ አፈቅራለሁ አለችኝ። አያገባኝም። የሆነ ወንድ መጥቶ የሽን አፈቅራታለሁ ወዳታለሁ ብልሽ እኔ ምንም አይሰማኝም። በቃ ምክንያቱም ሊወድሽ ይችላል፣ ግን የራሱ ሊያደርግ አይችልም። ማንኛውም ሴት ከየት መጥቶ አፈቅራለሁ ልለኝ ይችላል፣ ግን የራሱ ሊያደርገኝ አይችልም ማንም። አንቺ ግን እኔ እንዴት እንደማስረዳው አላውቅም። እኔ እንጃ ብቻ እኔ ችግር የለብኝም። በቃ ይቅርታ። እሺ ልክ ነው፣ ልክ ትክክል ነው እኮ አንተ። በቃ ይቅርታ አድርግልኝ። እኔ ይቅርታ ማድረግም ለኔ አይከብደኝም። ታውቂያለሽ፣ ይቅርታ ማድረግ ለኔ አይከብደኝም። አየሽ፣ ይቅርታ አላደርግም ብዬ ባስብ እዚህ አልመጣም ነበር። ምክንያቱም ደውዬ ጨቅጭቄ መሲ እባክሽ ስልኬን ሁላ ብሎክ አድርጋኛለች። እባክሽ ምን እንደበደልኳት እኔ ልስማ እጄ ቁጭ ብዬ እንደውም ልስማ። ምን በደልኩሽ? እኔ ምን በደልሽ? ምንም ስሚ መስዬ ስሚ ሰምቻለሁ። በእኛ ጉዳይ እሷ ተጨንቃ ቤተሰቦቻችን ተጨንቆ እያንዳንዱ ሰው ውጭ ሀገር ያሉ እንደውም እኛን የማያውቁን ሰዎች በሚዲያ ብቻ የሚያውቁን ሰዎች ተጨንቆ ምንድነው አላማሽ? ምንድነው? ምን ለመሆን ነው? ህፃን ጫውታ እኮ ነው ያስመሰልሽው። በቃ የሆነ ውሸት እኮ ነው ያስመሰልሽው። ያለው ነገር በሰላም መሄድ ከሆነ ይሄድ፣ ካልሄደ እኔ ይቁም። በቃ ካልቻልሽ ይቁም። በቃ ከኔ ጋር አብረሽ መጓዝ ካልቻልሽ አቁሚ። ችግር የለብኝም። እኔ እየለመንኩሽ ነው የሚመስለኝ። በቃ ለጋብቻ ለሰርጉም ለያንዳንዱ ነገር እኔ እየለመንኩሽ ያለው ይመስለኛል። ስለዚህ እስከ መቼ ነው ልመናው? በቃ ከዚህ በኋላ ከዛሬ በኋላ ይበቅቶኛል። እውነት ምንም ነገር አልበደለም፣ አላጠፋም። በቃ መጨረሻ ነው። አንቺም እንደ ህፃን ልጅ በየጊዜው በትንሽ በትልቁ አታኮፊው። በቃ የራሱ የሆነ ጭንቅ አለበት ልጁ። ገና ድግስ ሊደግስ አንቺ አይደለሽም የተጨነቅሽ ያለሽው። አንቺ እየወፈርሽ እሱ እየከሳ ነው። ላንቺ ድግስ ሲል አንቺን ለማስከበር ሲል ነው። በቃ ከዚህ በኋላ አትበድዩ። እሺ በእናንተ ነገር እኔ ብቻ አይደለሁም፣ ህዝብ ሁሉ የተጨነቀ ነው። በእግዚአብሔር ኧረ በእናታችሁ ኧረ እግዚአብሔር ይቅር በልሽ መሲ። ችግር የለውም ይዘሽ ነይ። እኔ አሁን ሌላ ቦታ ደርሼ እመጣለሁ። ቤት መጀመሪያ ይቅርታ አድርግላት። እግዚአብሔር ይቅር በልሽ። የምር እግዚአብሔር ይሄው እኔ ጨርሻለሁ እኮ። ቤት ሂዱና ይቅርታ አድርግላት መጀመሪያ። በእናትህ እንደዚህ አይደለም እኮ። እግዚአብሔር ይቅር በልሽ። በእውነት ትቻለሁ እኔ። እግዚአብሔር ይቅር በልሽ። የምር እግዚአብሔር ይቅር በልሽ መሲ። ይዘሽ ቤት ሂዱና እኔ ቤት እመጣለሁ። እኔ በቃ ህፃኑ ጋር ነው ቁልፍ ያለው። ቤት ህፃኑ አለ። እኔ ሌላ ስራም አለብኝ። እመጣለሁ። ቤት መጥቼ አወራለሁ። እኔ በጣም ስለጨነቀኝ ነው። አንቺ ልጁን ልታሳብጁ ነው እንዴ? ቆይ እሱ ነው የቀረሽ። በቃ ልጁ ጨርቁን ይዞ በቃ ውጪ ሊወጣ ነው። እሱ ነው የቀረሽ። ኧረ በኢየሱስ ምን አይነት ፍጥረት ነሽ አንቺ? ይበድ ልጁ በቃ ጎዳና ላይ ይውጣ ይዋረድ።
ለምንድን ነው ከራስሽ ጋር ማትሆኙ? ለምንድን ነው የማይገባሽ? አሁን ዛሬን አድርገሽ ነገም ትደግሚያለሽ። አውቃለሁ አትማሪም አንቺ መቼም አትማሪ። ኧረ በእናትሽ ተይ፣ እኔ አላቅሽም እንዴ? ነገም ከሆነ የሆነ ጥፋት ብለሽ ከቤት ትወጫለሽ። ስትወጪ እሱ ይደውላል። እሱም ይቅርታ ማድረግ አይሰለችውም፣ አንቺም ደግሞ ጥፋት ማጥፋት አይሰለችሽም። ሰው እኮ ነው፣ ጥሎሽ ሊሄድ ይችላል። በቃ ወደ መጣበት ሊመለስ ይችላል። እሺ ለአንቺ ብሎ መሰለኝ ዝቅ ብሎ የስንቱን ስድብ ችሎ ስንቱ ሲያንቀው ችሎ ከስንቱ ጋር የተጣላ አንቺ ሲል ስንት ነገር የሆነው ልጅ ለምንድን ነው እንደዚህ የምታረጊው? እኔ እሱ ስላለ ነው አላወራም ያልኩት። እግዚአብሔርን እሱ ነው ይቅርታ ይጠይቅሽ፣ ይቅርታ ያደርግልሽ። እኔ ብሆን ዞር ብዬ አላይሽም። ሴት በሞላበት ስንቱን ልሞትልክ፣ እንደዚህ ልሆንልህ ባርች፣ እኔ ለአንተ እንደዚህ ላርግልህ ሚለው እያለ አንቺን ወዶሽ አንቺን አፍቅሮሽ ካንቺ ጋር ልኖር ባለ ለምንድን ነው እንደዚህ የምታደርጊው? የማንም ልጅ ይሁን ማን ይላል እንኳን የማንም ልጅ ይሁን የራሱ ልጅ በማያሳድግበት ሰዓት አንቺ የሰው ልጅም ይሁን የማንም ይሁን እኔ አሳድግልሻለሁ ብሏል እኮ። ለምንድን ነው የማታከብሪው? እግሩን አጥበሽ ማኖር አለብሽ። እንደውም እንደዚህ አይነት ባል ተገኝቶ ሁሉም ሴት ባገባ የሚያኖረው ሰው አጥቶ ነው እንጂ። አሁን ቀጥ ብለሽ ወደ ቤት እንሂድ። ነይ በእናትሽ።